በማህበርም ሆነ በመንግስት ቅድሚያ ሊሰጠው የሚገባ ነገር ነው። ዳግም አገርን ከማልማት በፊት ሰውን በንባብ ማልማት ያስፈልጋል ይላሉ። በዓለማችን ላይ 8 ቢሊዮን የሚሆን ህዝብ ሲኖር 1 ቢሊዮኑ ህንዳዊ ነው። በሌላ አባባል ከ8ቱ ሰው አንዱ ህንዳዊ ነው በዓለም ላይ ማለት ነው። ህንዶችን ሁሉ ህዝብ ይዘው ዛሬ በልማት ጎዳና ቀጥለዋል። በተደረጉት ማረጋገጫና ጥናቶች እስከ ቀበሌ ገበሬ ማህበር ድረስ ህንድ ውስጥ በንባብ ላይ በቤተ መጻሕፍት ላይ ተሰርቷል። ከዛሬ 50 ዓመት በፊት በሰው ልማት ላይ ሰርተዋል፣ በአይምሮ ላይ ሰርተዋል፣ ህዝባቸውን ጥበበኛ ለማድረግ ሰርተዋል። ስለዚህ ዛሬ ህንዳውያን በጥሩ ጎዳና ላይ ለመቀጠልና ህዝባቸው የተሻለ ኑሮ እንዲኖር አድርገዋል። ማንበብ ለስነ ልቦናው ትልቅ ፋይዳ አለው።